ይጠቀምና ፋቱን ቀጥታ ስቶር ነው የሚያደርገው። ከወጥ ውስጥ ያለውን ዘይት፣ ቅቤ፣ ከስጋ ውስጥ የሚመጣውን ፋት ጮማውን ምን ያደርገዋል? ያስቀምጠዋል። ማስቀመጫ ያለው የፋቱ ነው። የካርቦሃይድሬት ማስቀመጫ ቦታ ትንሽ በመሆኗ እሷን ይጠቀምበታል። የተወሰነ ገብቶሻል? ይጠቀምበት። የተረፈውን ምን ያደርጋል መሰለሽ? አሁንም እዛው ጋር ይሞላል። 18 ኪሎ ፋትሽ ላይ ይጨምራል። ዛሬ ምን በላሽ? ለምሳሌ ፓስታ፣ ቁርስ ፓስታ ነው የበላሁት። እዚህ ጋር ነው የመጣው። ሌላስ ፓስታ ዘይት አልነበረውም ሲሰራ ሲቁላላ? ኧረ አለሁ በደንብ አለ። ዘይቱም እዚህ ጋር ነው የመጣልሽ። ቁርስ በቃ ፓስታ ነው የበላሽው በእንጀራ ላይ? አይ በዳቦ ግን ዳቦን ብዙም አልተጠቀምኩም። ብዙ የሚለውን ነገር ትንሽ የሚለውን ነገር እንተው እሺ። ዳቦ በፓስታ በጣም ደስ ይላል ስለማውቀው ነው እኔ። ፓስታ በዳቦ ኢቭን እንጀራ በፓስታ በጣም እወድ ነበር፣ ደስ ይላል። አንድ ላይ አድርገሽ ኦኬ። ዳቦ ወደ አንቺ አልመጣም፣ ወደ ጡንቻሽ አልመጣም፣ ወደ ፀጉርሽ አልመጣም፣ ወደ ቆዳሽ አልመጣም፣ ወደዚህ ነው የመጣልሽ። ምሳ ጋር ሂጂ። ምሳ ሽሮ ነው የበላሁት በእውነቱ። እንጀራ አዎ። ዘይት አለው ሽሮ? አዎ አለው። እንደ ቅቤ ጠበል አደረግሽም? ቅቤ እኮ ሲጨመር ደስ ይላል ሽሮ ላይ። ቅቤ ትንሽ አለው። አዎ ትንሹን ተይ በቃ። አሁን ትንሽ የሚለውን ነገር እኛ ቅቤ ያለው የለም ምን ይሆናልሽ? ትንሽ ያለው ትንሽ ጉርሻን የበላሁት ትንሽ ምናምን ትንሽ ቦልት ነው ያለኝ። ይሄ ትንሽ የሚለውን ነገር እንተው። ሽሮሽ ውስጥ ቅቤ ያለው ዘይት አለው። ሽሮ እንደምታውቂው ትንሽዬ ፕሮቲን አለው አተሩ። ከዛ ውጭ ከፍተኛ ካርቦሃይድሬት አለው። እንጀራ አለ የማይቀረው ከፍተኛ ካርቦሃይድሬት አለው። ቅድም አስተምሬሽ አለው ከፍተኛ ካርቦሃይድሬት እና ከፍተኛ ፋት አብሮ ሲሄዱ ሰውነት የሚጠቀመው የትኛ ነው? አስቀድመው ብዬሻለሁ፣ ካርቦሃይድሬቱን ነው። ቅቤ የሚያደርገው ወደዚች ያደርጋል። ኦኬ ወደዚች ያደርጋል። እንጀራውንም ከሽሮ የመጣውንም ካርቦሃይድሬት ትርፉ ምን ያደርገዋል? መልሶ እዚህ ጋር የሚጨምረው ነው እያልኩሽ ያለሁት። በመስቹ ነገር የለም እንደ ያስታውሽ። ለስላሳ ምን አልቀመስሽም በመሀል? አይ ለስላሳ አልጠቀምም። ቡና ቦታ አልጠጣሽም መሀል ላይ? ጠጥቻለሁ። ያቺ ወተትን በአብዛኛው ወደዚህ ነው የመጣችልሽ። ክፍተትሽን ታይ ነው አሁን። ይሄ ከገባሽ ወደ ኋላ እኮ አትመለሽም ነገር። ለዛ ነው ይሄንን እየነገርኩሽ ያለ ግብት ያለሽ። ማይጎላው ግን ሰውነትሽን እየጎዳሽ እኮ ነው። የሚያሳዝነው ይሄ ሁሉ 18 ኪሎ ትርፍፋት ተሸክመሽ በዚህ እድሜ ሰውነትሽ እኮ አሮጊት እየሆነ ነው ያለው። የሚያሳዝነው ነገር ኦኬ። እርጅና እኮ እያፈጠንሽ ነው ያለሽ። ያየሽ ሰው እመኚኝ በአንቺ እድሜ ልክ አይገምትሽም፣ ጨምሮ ነው የሚገምትሽ። ይሄ የሆነ ነው። ቆዳሽ እየተጎዳ ነው፣ ፀጉርሽ እየተጎዳ ነው፣ ጡንቻሽ እየተጎዳ ነው፣ አጥንትሽ እየተጎዳ ነው። አሁን ተመገቢ ብዬ ያልኩሽ እንቁላል ከሆነ አስኳል አትበይም። ለምን አስኳል ማትበይ? አስኳሉ ወደዚህ ስለሚሄድ ነው። ፋት ነው አስኳል። የእንቁላል ነጩን ፋት፣ አሳ ቅድም ከሱሳ ጋር ሳውራ ሰምተሻል። ስጋ ከሆነ ቀዩን ስጋ ከምን ጋር? ስጋ ጠግበሽ መብላት የጀመርሽ ጊዜ ቁጭ ብለሽ ቁጭ ባልሽበት ታሪክ ነው የምታዩ። ሰውነትሽ ይታደሳል፣ ብርታት ታገኛለሽ፣ ቆንጆ እንቅልፍ ይኖርሻል። ቅድም የገባው ልጅ አላየሽም? በአንቺ እድሜ እኮ ነው ያለው። ማታ ስተኛ ጀስት ያፍነኛ ደንግጬ እነሳለሁ እያለ ያለው የመታፈን ስሜት ስላለው። አንቺ ጋርም እኮ ማንኮራፋት እየመጣ ነው። ባልሽ እኮ ታግሶሽ እኮ ነው አብሮሽ እየኖረ ያለው። ጠይቂው። አንኮራፋት አለ አለ ማንኮራፋት እንዴት የለም? አንቺ እኮ በ29 ዓመትሽ እኮ የ39 ዓመት ሰውነት እኮ ሆነሽ ይዘሽ ነው ከባልሽ ጋር የተኛሽ ያለሽ። ሁሉ ነገርሽ የተበለሻሸ ነው። እና ይሄ የምታደርጊው ስለ ክብደት አይደለም፣ ህይወትሽን ከአደጋ መታደግ። እግዚአብሔር ይመስገን። ይሄ ድምፅ የተለወጠ ድምፅ ይመስላል። ደግሞ እየበላ ያለ ድምፅ እኮ አውቃለሁ። ለውጥ ያለ ይመስለኛል። እውነት ነው። በጣም እየበላሁ ነው። እኔ 29 ዓመቴ ነው። ሜትር ከ80 ነው ቁመቴ። ክብደቴ ደግሞ 96። ምንድነው ዛሬ ወጣቶችን በከነንተ የማይጠበቅ ነገር እየያዛችሁ መጣች? ስንት ዓመት ነው? 29 ዓመቴ ነው። መስከረም ቢመጣ 30 ይሆነኛል። ቁመት ስንት ነው? ሜትር ከ80። ስንት ኪሎ መሆን ያለብህ ይመስላል? እንደዛ ባላቅም ግን ከዚህ በፊት በነበርኩት 77 ላይ አሪፍ ነበርኩ። 76
76 ኪሎ ነው መሆን ያለብህ። ስንት ኪሎ ነው አንተ? 96። ስለዚህ እያወራን ያለነው ስለ ስንት ኪሎ ግራም ፋት ነው? ስለ 20 ኪሎ ግራም ፋት። ያ ፋት ባንተ ወፍር ያለው ብለህ ነው የምታስበው አይደለም የወፈርከው። 20 ኪሎ ፋት ተሸክመህ እየዞርክ ነው በዚህ እድሜ። 20 ኪሎ ፋት የእርጅና የግርጅፍና መንገድ ነው። ልክ ነኝ? እውነት ነው። ባንተ ያምራል እንደ ቆይ ስታስብ ምን ሆናችሁ ነው እናንተ? እኔም በእርግጥ በ29 ዓመት በጣም ነበርኩ። መንገዱን ስለማላቅ ነው እንግዲህ ሐኪሙ መንገዱን ስለማላቅ ነው ተሸክሜና እኔ በ29 ዓመት ስንት ነበርኩ መሰለህ? 80 ምናምን ኪሎ አካባቢ ነበርኩ። በኔ ቁመት እዚህ ከሰባ ነኝ። ኦኬ anyway እንደው ምንድነው ሮንግ ያደረኩት ብለህ ታስባለህ? because አሁን ሰምታል ቅድም ነው የገባው ላይፍ ኔትወርክ እያስቸገረ እንትን አለኝ እንጂ ልጆች የጠሩት ምግብ አሁን አብዝቼ ነው የምጠቀመው። እርጎ ነገር እጠቀማለሁኝ። እንቁላል በጣም ነው የምወድ፣ ቅቅልም ኖርማልም ስጋ ታፍጥነዋ የምትጠቀመው እርጎ። አሁን ስናወራ ሰሞኑን ግሪክ ዮገርት ነው ያገኘውን ነበር የምጠጣው። ምን እርጎ ያገኘውን ነበር የምጠጣው? እርጎ ያገኘሁትን ነው የምጠጣው። ወደዚህ ነበር የሚሄድልኝ ነበረው ወደ 20 ኪሎ ፋት። በአብዛኛው ከፍተኛ ፋት ስላለው ወደዚህ ነው እየመጣልህ ያለው። ግሪክ ዮገርት ብታደርግ ግን ግሪክ ዮገርት አነስተኛ ፋት ነው ያለው፣ ከፍ ያለ ያለው አንተ ይጠግናል ማለት ነው። ወደ ጡንቻ ነው የሚሄድ። እንቁላል እናስኳል ነበር የምትበላው? አዎ በጣም ነው የምወደው። እናስኳሉ ነበር የምትበላው? አዎ እንዳለ አስኳሉ ሙሉ ይመጣልኝ ነበር ወደ ፋቱ። ኦኬ ማባያህ ምን ነበር? እንጀራ ነው በብዛት። ስጋ ፍርፍር ወዳለሁ። በቃ ስጋ ነክ ወዳለሁ። እንጀራ ምናምን ሳልበላ አይደለም። በቃ ሙሉ ቀን እንጀራ ተመጋቢ ነኝ። እንጀራ ወዴት ነበር የሚሄድ የነበረው? በአብዛኛው እንጀራ ወደ ፋቱ ነበር የሚሄድ። ሰምተሃል? አዎ ሰምቻለሁ። ግን ስጋው ጮማ ከሆነ የጮማው ፓርት ወደዚህ ነበር ይሄድልኝ ነበረው። አሁን በደንብ ስለዚህ ስጋ ከሆነ ቀይ ስጋ ብለን ብዙ ጊዜ የምናወራው ለዚያ ነው። ዋይት የእንቁላል ነጩ ፓርት ነው ብለን የምናወራው ለዚያ ነው። እርጎ ግሪክ ዮገርት መሆን አለበት ብለን የምናወራው ፋቱ ወደዚህ ስለሚቀየር ነው። እና ልክ ለነሱ የነገርኩትን አመጋገብ ጀምር፣ እዛ ላይ ኤክሰርሳይዝ ጀምር። ኤክሰርሳይዝ ደግሞ ምንም አላደረግም። እኔም ሹፌር ነኝ ቅድም እንዳለው ልጅ ግድ የለም። የመጀመሪያ መቅደም ያለበትን አስቀድም። መቅደም ያለበት በመቀመጥ ሳይሆን መኪና በመንዳት ሳይሆን ሮንግ ምግቦችን እየበላ ነበር። እስካሁን የጠራናቸው ሮንግ ምግቦች እነሱ ናቸው። ወጣችን ውስጥ ያለው ዘይት በከፍተኛ መጠን ነው ዘይት የምንበላው። እንደምታውቀው ወጣችን ውስጥ እዚህ ጋር ነው ቀይ ነበረው። ስለዚህ ምን ብላ እያልኩ ነው? ስጋ ከሆነ ቀይ አድርግ፣ ሲበስል ዘይት ብዙ እንዳይኖረው። ከመጣው ላይ እያልኩ ያለው ከአትክልት አሳ፣ እንቁላል፣ ነጭ ፓርት ከአትክልት ይሄንን አስቀድም። መጀመሪያ ይሄንን ስታስቀድም ፋቱ ነው የሚሄደው። አንተ አትጎዳም። ጡንቻ ሳይነካ ፋቱ እየቀለጠ ይጀምራል። በኋላ መኪና ብትነዳ ቆይ በ24 ሰዓት ጊዜ ውስጥ አንተ መኪና ብትነዳው 25 ሰዓት ነው እንዴ? አይደለም እኮ ኦኬ። ተኛ የለ እንዴ? ኦኬ። መንገድ ላይ ለሽንት ትቆም የለ እንዴ? በቆምክበት እኮ ፑሽ አፕ ላጥ ማድረግ ምን ይመስላል? እኛ እኮ ሽንት ቤት ገብተን እኮ ፑሽ አፕ እንሰራለን፣ ስኳት እኮ እንሰራለን። ኦኬ። ይሄ ሊሆን አይችልም። የምግቡን ነገር አስቀድም። ቀስ እያልክ ክብደት አንሳ። ኦኬ። ቀስ እያልክ ስኳት አድርግ። ሌላ ነገር ቀስ እያለ ይመጣል። ሙቀዋ ልጠቀም እንዴ? እርጎ ሙቀዋ ምን ያደርግላል? ሙቀዋ ሌላ ቦታ እንደዛ አይነት ወሬ ሳይ ሰምቼ እና እንደዚህ አይነት እናረጋው ወሬው ምን ሳይሆን ሙቀዋ ውሃ ሞቀ ቀዘቀዘ። በአንተ ቤት እኮ ሙቅ በመሆኑ የሚያቀልጥልህ መስሏል። የቅድሙን 20 ኪሎ ፋት አይነካውም። እዚያማ ከሙቅ ውሃ ይልቅ ሻይ አይሻልም? ታዲያ ሻዩ እኮ በጣም ደስ ይላል። ከሙቅ ውሃ ይልቅ አይሰራም እንደዛ። ሌላ ምንም መንገዱ አሁን የነገርኩህ ነው። ፕሪንሲፕል ነው የማስተምረው ነው።
የሰውነትን ቋንቋ ያለውትና የመጀመሪያው ነገር ፕሊዝ አሁንም ነገሮችን ኮንፊውዝ ምግብ ውስጥ ያለው ምንድነው? ፋት ከዘይት ቅቤ፣ ጮማ፣ አስኳል ኢቭን እና አቮካዶውን ሀጂ ባር ሲሰማ ደግሞ ሰው ይበላል። የስ አቮካዶ ሰውነት ያ ፋት ከአቮካዶ ይምጣ ከዘይት አያውቅም። እዚህ ጋር መስኖር የሚያደርግልኝ አሁንም ይኸውልህ ኳሊቲ ፕሮቲን የሚያወራነውን አሳ፣ ዶሮ ስጋ ከሆነ ቆዳው የተነሳለት የእንቁላል ነጭ ፓርት ገርጥ አይም ኦኬ ድንች መመገብ ትጀምራለህ። አሁን ግን አይደለም እያልኩ ያለው መጀመሪያ ኢንተርሚተንት ፋስቲንግ አደርጋለሁ እና ቆይቻለሁ። አስረጅናም ብዙ ጊዜ ኢንተርሚተንት ፋስቲንግ ምን እንደሆነ የማይረዱ ሰዎች ይኖራሉ እና ለአንቺ ምን እያደረግሽ ነው? ኢንተርሚተንት ፋስቲንግ መጀመሪያ እድሜሽን፣ ክብደትሽን፣ ቁመትሽን ፕሊዝ። እሺ ሜትር ከ80 ሜትር ከ80 ያ ሜትር ከ80 እኮ እንደዚህ ነው የማይሽ። ብሎኬድ አረብኛ ተገብሽ የሚደርሰው በጣም ረጅም ነሽ። እሺ ኪሎሽ 88 ነው። 88 ነው። ስንት ነው መሆን ያለብሽ ቁመትሽ የገባሽ? 76 ጎበዝ። እዛ አካባቢ 76 ስንት ነሽ አሁን? 88 12 ኪሎ ምን አለሽ? ትርፍ ፋት አለሽ። እሱ ላይ ነው እያወራን ያለነው። ኦኬ 12 ኪሎ ትርፍ አለሽ፣ ጡንቻ ግን የለሽም። ቢኮዝ ማናችንም ቦጫን ስንሆን በቂ ጡንቻ አይኖረንም። ልክ ነኝ? አዎ ጎበዝ። እድሜሽን ስንት አልሽኝ? 20 ስንት አልሽኝ? 20 ዛሬ ወጣቶች ቀን ነው እንደ ፍቅር ሆና ነው ወጣቶችን ብቻ ያስገባችብኝ። እስካሁን ያወሯቸው ሰዎች በሙሉ ከ30 በታች ናቸው። ገርሞኛል። እና እሱን የጠየኩሽ። አዎ ኢንተርሚተንት ፋስቲንግ አደርጋለሁ። ስጀምር 93 ኪሎ ነበርኩኝ። አሁን 88 ኪሎ ገብቻለሁ፣ ግን ፍላክቹዌት ያደርጋል። አሁን 93 ነበርሽ፣ 88 የመጣሽው በኢንተርሚተንት ፋስቲንግ እና ሌላም የምግብ ነገር ይኖራል እና ምንድነው ኢንተርሚተንት ፋስቲንግ? እንዴት ነው ኢንተርሚተንት ፋስቲንግ የምታደርጊው አንቺ? ስሚያቸው ቀኑ ሙሉ እንትንልና ቀኑ ሙሉ ሳልበላ ቆይና 12 ላይ ነው 12 ሳይሆን 4 ላይ ነው የምበላው። የሚገባን ቋንቋ ንገሪኝ በእኛ በአማርኛ። ማለት 11 ሰዓት ማለት ነው። ቀኑ 11 ሰዓት ላይ ምን ታደርጊያለሽ? ቀኑ ሙሉ ሳልበላ 11 ሰዓት ላይ እበላለሁ ማለት ነው። ከዛ በቀን አንዴ ነው በላው ማለት ነው። በቀን አንዴ። አሁን ዛሬ ምን በላሽ? ዛሬ አሁን በልተሻልና 11 ሰዓት ላይ ምን በላሽ ዛሬ? ቀኑን በሙሉ ምግባት ምን ትልጅ? በቀን አንዴ መብላት ደግሞ ኢንተርሚተንት ፋስቲንግ አይደለም፣ ኦማር ነው። ኦንሊ 1 ሚል ፐር ዴይ ነው እየበላሽ ያለሽው። ዛሬ ባንቺ መንገድ ባንቺ ኢንተርሚተንት ፋስቲንግ ባልሽው መንገድ ምን በላሽ? ብሮኮሊን እና ቦይልድ የሆነ ቺክን፣ የተቀቀለ ቺክን ማለት ነው። ቦይልድ ቺክን ብረስት ነው። ምን ያክላል? እኔን ጭንቅላት ያክላል? የእጄን መዳፍ የምታክል ቺክን በላሽ? ነው with ብሮኮሊን እና የቦይልድ የሆነ እንቁላል፣ የተቀቀለ እንቁላል። ስንት እንቁላል በላሽ? 2 እንቁላል በላሽ ከናስኳሉ። የእጄን መዳፍ የምታክል ቺክን ብረስት በላሽ። ከዚያ በኋላ ምን በላሽ? እና ብዙ የተቀቀለ ብሮኮሊ። በላሽ? ትናንትናም እንደዚህ ነው። ደስ የማይቀያየር ትናንትናውም የተቀቀለ ቺክን ከነቆዳው ሲደመር 2 እንቁላል ሲደመር ብሮኮሊ። ይህ በ24 ሰዓት አንዴ ነው እየበላሽ ያለሽው። ልክ ነኝ? 23 ሰዓት በሀሳብ እየበላሽ ነው። ልክ ነኝ? አይደለም። ምንድነው የማደርገው?
10k steps ማለት 10,000 እርምጃ ቀን በቀን ለማድረግ ሞክራለሁ every day። ነው ሲነገርሽኝ ያለሽው ግድ የለሽም እሱን እንመጣበታለን። ሆነ ተአምር ነገ ኪሎ 76 ሆነ። እሺ ከዛ በስንት ሰዓት ኒውትሪሽን ላይ ጀምራለሁ? ለገባኝ አሁን ታርጌትሽ አላማሽ ኪሎሽ ቅድም ብለናል 12 ኪሎ ፋት ጨረስሽ። በቃ በሆነ ተአምር ስትነሽ ጠዋት ፋቱ አለቀ 76 ኪሎ ገባሽ። በዚህ መንገድ እየበላሽ ነው እያልኩሽ ያለሁት። ከዛ መስል ቢልድ አደርጋለሁ ማለት ነው ኤክሰርሳይዝ በማድረግ ሊፍት ዌይት እያደረኩ። እንደዚህ እየበላሽ ነው ወይስ ምን እንደምታደርጊው? መስል ቢልድ ለማድረግ የሚጠቅሙ ምግቦችን እየበላሁ። ለምሳሌ እንዴት ነው የምትበይው ያሰብሽ? ቢኮዝ ሰዎች ይማራሉ። ፕሮቲን ቤዝድ የሆነ ምግቦች ያው አሁን እኮ እየበላሽ ነው። አሁን እየበላሽ እኮ ነው አይደል? አሁን እየበላሽ ነው። ቺክን ብረስ እየበላሽ ነው። ትንሽ ነው የምትበይው። 2 እንቁላል እየበላሽ ነው። 76 ኪሎ ከደረስሽ በኋላ እንደዚህ ነው ከዘመንሽ የምትቀጥዩ? ካርቦሃይድሬት አላስገባም፣ ምክንያቱም መልሼ ኪሎን ስለማመጣው ፕሮቲን ላይ ነው ቤዝ አድርጌ የምበላው ማለት የሚያስፈልገኝን መስል ቢልድ ለማድረግ። ኤኒዌይ እያልሽኝ ያለሽው አሁን በጀመርኩት መንገድ አልቀጥልም። ኪሎ ከደረስኩ በኋላ በዚህ መንገድ እየበላው መቀጠል ስለማልችል እንደዛ ነው የገባኝ ያለው። ልክ ኪሎ 76 ከደረሰ በኋላ ደግሞ ትንሽ ቀይራለሁ ነው እያልሽኝ ያለሽው? አዎ ፖርሽኑን አስተካክላለሁ። ብዙ ነው በቀን አንዴ እየበላሽ ብዙ ነው የምታደርጊው? ምን ፖርሽን የምታስተካክዪው ምኑን ነው? ማለት የዛን ጊዜ ለሰውነቴ የሚያስፈልገውን ኤነርጂ በቀን ሰጠዋለሁ ማለት ነው በምግብ። ከምንድን ነው የምትሰጪው ኤነርጂ? አሁን ካሎሪ ዴይሊ ካሎሪ ኢንቴክ አለ የሚያስፈልገኝ ለኪሎዬ እና የዛን ጊዜ 75 ኪሎ ስደርስ ደግሞ ዴይሊ ካሎሪ መውሰድ ያለብኝ ያንን ነው መወስደው ማለት ነው። አሁን 1500 መውሰድ ካለብኝ የዛን ጊዜ በቀን ያንን ወስዳለሁ ማለት ነው። አሁን ስንት እየወሰድሽ ነው? ስንት ካሎሪ እየወሰድሽ ነው? አሁን ከባድ ካሎሪ ዴፊሲት ላይ ነኝ። ጥሩ አይደለም። ያሁን እንደው የቀነስሽው ኪሎ 388 5 ኪሎ ቀንሰሻል። ደስተኛ ነሽ? በሰውነትሽ የሚሰማሽ ኢነርጂ፣ ቆዳሽ፣ ጡንቻሽ ምናምን አሪ ኦኬ? ያ ያየውና እያደረገች ያለችው ነገር ራይት ነው ወይስ ሮንግ ነው? ራይት የራይት ሜዲካል ኮንሰልተንሲ አዲስ ስም ነው ዛሬ የተሰጠን። ራይት ከሆነ ራይት በሏት፣ ሮንግ ከሆነ ሮንግ ይሉሻል። ጠብቂያቸው። ኦኬ ቢኮዝ እየተማማርን ነው። ኦኬ ይታይሻል? ያ ሮንግ ኦኬ ኦኬ መሰለሽ ካርቦሃይድሬት ምናምን ሳይሆን ኦኬ የሚያወፍር የምግብ አይነት አለ፣ የማያወፍር የምግብ አይነት አለ። አሁን እየገባሽ ነው? ያ አንቺ አሁን ያሰብሽው ይሄንን 12 ኪሎ ማጥፋት ሆኖ ሳለ እያለቅሽ ነው። አንቺ ጡንቻሽ ነው፣ አጥንትሽ እየተጎዳ ነው፣ ቆዳሽ እየተጎዳ ነው፣ ፀጉርሽ እየተጎዳ፣ አንቺ እየተጎዳሽ ነው። የረሃብ መንገድ ነው። የረሃብ ቀለል ላድርግልሽና የምትበይው የኳሊቲ ፕሮቲን መጠን ማግኘት ካለብሽ 1/10ኛውን እያገኘሽ አይደለም። ያ ማለት ይሄኛው እየተጎዳ ነው ማለት ነው። ኳሊቲ ፕሮቲንን በርከት አድርገሽ በሄድሽ ቁጥር ይሄኛው ነው የሚጠቀመው እንጂ ይሄኛው አይሞላም። አሁን በደንብ እያስረዳሁሽ ነው። ካሎሪ የሚባለው ነገር ኳሊቲያቸው ይለያያል። ኦኬ ኢነርጂ ካሎሪ አለ which is fat and carbohydrate እዚህ ጋር የሚቀመጠው እሱ ነው። ስትራክቸራል ካሎሪ አለ። ፕሮቲን ስትራክቸራል እና ፋንክሽናል ካሎሪ ነው። ፕሮቲን እዚህ ውስጥ ስቶረብል ኢነርጂ አይደለም። ኢነርጂ አይደለም ፕሮቲን። ሰውነት ስቶር የሚያደርገው ኢነርጂ ነው። ኢነርጂ ካርቦሃይድሬት እንደ ፋት yes ገብቶሻል? ካርቦሃይድሬት ነው መተው የነበረብሽ። ጉድ ብሮኮሊ በመብላትሽ ያን እንደተሻለ አፕሪሺየት አደርጋለሁ። ግን ፕሮቲን ባለባት ወይም ቀይ ስጋው
አሁን እየበላሽ ያለው ስንት ነው? 2 ሲጀመር ሲባዛ 6 12 ግራም ከእንቁላል እየበላሽ ነው። ቺክን ብረስት ከፍ አድርጌ እስቲ 200 ላድርግልሽ። 200 እየበላሽ ነው። 200 በጣም ትልቅ ነው ባይዘው። ኦኬ እየበላሽ ከሆነ ግን 100 ግራም ነው እየበላሽ ያለሽ። 100 ግራም ግን ውስጥ ከፍ እንኳን ባደረግልሽ 30 ግራም ፕሮቲን ነው ያለው። 30 ሲጀመር 12 42 ግራም ነው። አንቺ ከ80 የሆንሽ የ20 ዓመት ጎረምሳ ቢያንስ 150 ግራም ፕሮቲን አካባቢ ነበረብሽ። 110 ግራም ፕሮቲን እያሳጣሽው ጡንቻሽን ምን እየሆነ ነው? እየሟሸሸልሽ ነው። የሚያሳዝነው ነገር በዚህ ከቀጠልሽ ረሃቡ ስለሚያገላታሽ ተመልሰሽ ትበያለሽ። በበላሽ ጊዜ እንኳን ይሄኛው ቶሎ አይመጣም። ደስ የሚለው ልጅ በመሆንሽ ገና ወጣት በመሆንሽ ያን ያክል አያስቸግርም ድጋሚ ሰውነትሽን ለመገንባት። በያልኩት መሰለሽ ኦኬ የምግብ አይነት ምግብ ምረጪ። እኔ እዚህ ፕሮግራም ላይ የማወራው ምግብ እንድትመርጪ ነው የማወራው። ኦኬ የምግብ መጠን አይደለም ትልቁ ያወፍረሽ ነገር ሮንግ ምግቦች ቅድም ያልኩት ስቶር የሚሆነው ፋትና ካርቦሃይድሬት ነው ብዬሻለሁ። ብዙ ፕሮሰስ የሆነ ፋት በዘይት መልክ ሊሆን ይችላል። ሲደመር ፕሮሰስ ካርቦሃይድሬት ብዙ ዳላ ግን የበሻስ ጋር ተጠይ ነበረው እንደራሉን ይችላል። ፓስታ መክሮኒ ፒዛ ላዛኛ መስላሳጆች ያ ነው ሞር ስቶር ለሚያደርገው ነው ያልኩትና የምግብሽን ታይፕ ይነውላችሁ። የምግብ ታይፕ አለ። ካሎሪ ሁሉ አንድ አይደለም። ኢነርጂ ካሎሪ አለ የሚቀመጥ ትርፍ ሲሆን ኦኬ ስትራክቸራል ካሎሪ አለ። ሰውነታችን እጅግ በጣም ካልተራበ በቀር ፕሮቲንን አይጠቀምም ለኢነርጂ። ፕሮቲንን እናንተን ለስራችሁ የሚጠቀመው የእናንተን ፋንክሽን እንዲቀጥል የሚያደርጉ ኦኬ መልዕክት ሰውነት ላይ የሚያስተላልፉ ኤንዛይሞች ኦኬ ሆርሞኖች ኒውሮትራንስሚተር እና ፋንክሽን ሰውነት ላይ የሚሰራው በፕሮቲን። ስለዚህ በቀን ማግኘት ያለብሽ ፕሮቲን አለ ቅድም ገመትኩልሽ። እሱን አቺቭ አድርጊ። እሱን ስታዘጋጅ ግን ባታተቀጣሚ ተጎጂ ብሮኮሊ ለምን ግን የግድ ብሮኮሊ ብቻ የትኛውም ቬጂቴብል መሆን ይችላል። እሱ ላይ በሳይዝ ጨምሪ። ድጋሜ ይሄ ኢንተርሚተንት ምናምን ፋስቲንግ ያልሽውን ነገር አስወግጂ። ግን የኢንተርሚተንት ፋስቲንግ ሱሰኛ እንኳን ብትሆኚ እትቃሉ ወደት ወር ቢላስብና እስቲ ሁሉ ላይ አሁን ይወላሽ ሁለተኛ ምግብሽን 8 ሰዓት ለምሳሌ ቢና በ8 ሰዓት በኋላ እስከሚቀጥለው ነገር ገልጽኝ። አሁን ገባሽ? አንድ ሰውነትሽ ጥግብ አድርገሽ ይበላሽ ነው እየገነባሽ ነው። ረሃብ ስለማይኖርሽ ነው ቀሪውን ጊዜ ማትበይ 18 ሰዓት መጾም ትችላለሽ። አሁን ባልኩት መንገድ yes አይበላሽ። አንድ የመጨረሻ ጥያቄ ልጠይቅ። አሁን ለምሳሌ እንጀራ ነው ያልበላም ያለውበትን ቦታ እንጀራ የለም እና አቮይድ ማድረግ ያለብኝ ስፔሲፊክ የሆኑ ምግቦች አሉ። ግሬንስ አሁን እንጀራ ላይ የትኛው ከእህል የተሰራ ነገር አቮይድ አድርጊ። ከእህል የተሰራ እሱ ተቀላል ነው ነጋም ግራ ይገባል። ኦት ይሆናል እንዴ ምናምን ብራውን ራይስ ይሆናል እንዴ ምናምን ግራ ድጋት ይጋቢ ነው። የትኛውን ግሬን አቆም እንጀራና ዳቦ ተቋራቆኒ ዘይት በጥበሻ ብቻ እንዳይዛል ቁልፍ ናት። ባይቺ ለጊዜው ፍራፍሬዎችን አቆሚ፣ ለጊዜው ድንች ምናምን አቆሚ፣ ለጊዜው ለደፈስ ፍራፍሬ ስትል አፕል ምናምን ላይክ አፕል ስለምጠቀም ነው። የትኛው ፍራፍሬውን ለአሁን በላባነሽበት ስቴጅ ኦኬ እኮ ያ ኤነርጂ እኮ ነው። 12 ኪሎ ፋት ቀላል ነገር መስሎሻል አንቺ። የትኛውን ቅድም አቁም ያልኩሽ ምግቦች በተለይ ፕሮሰስ ካርብና ፋት መጨረሻቸው እኔ ነገርኩሽ። አሁን በነፃነት ዲ ያልኩሽ ምግቦች ኮምፕሊት አንቺ ያደረኩት እንታሽ እንዲገነባ እያደረጉ ጤንነት እንዲሰማሽ እንዲጠቂ እያደረጉ ያንን ያልፈለግሽ ፋት መሄድ ምጭት ሞዴል ይሰማል? ይሰማል። yes ያንተ ጊዜ ነው። ስንት ዓመት ነው? 21
ዛሬ ፍቅር ምን አድርጊያታለሁ? ጎረምሶች እናንተ ይሄን ስፖርት ነው እንጂ ይሄ እኮ የኛ ሼባዎች እኮ መድረክ ነው። ይሄ መድረክ የኛ እጃን ሰምባዮች አናረጅም ባዮች መድረክ ነው። እናንተ ምንድነው እዚህ ጋር እየመጣችሁ ልያችሁ ነው? ደግሞ እንዳዛለ ቁመት ስንት ነው? ቁመቴ ሜትር ከ85 ደስ ይላል። በቃ ወጣቶች እኮ ዘረግ እያላችሁ ነው። እኛ በመጥራት እኮ ነው። እኔ ልጅ ሆኜ ጥሩ ነበር ቁመቴ የመጣው። ከገጠር ለትምህርት ከተማ ገባን። ሲታቋጥረን መጣን። ከገጠር እድገታችን ቆመ። ከሰባ ላይ ኑትሪሽናል ዴፊሺየንሲ እኮ ያሳጥረን። እሺ ኪሎ ስንት ነው? 68 ጉድ 68 ታዲያ ልታስተምር ነው የመጣው አንተ ልጅ? አይ ስኳር አለብኝ። ሶሪ። እሺ ታይፕ 1 ነው? ታይፕ 2 ነው መሰለኝ። አይ ኖ ሞስት ላይክ ታይፕ 1 ነው የሚሆነው። መርፌ ላይ ነህ? ኢንሱሊን ላይ ነህ? ኢንሱሊን ታይፕ 1 ነው የምትሆነው። እንደው የሶስት ወር የስኳር ክምችት ስንት ይሆናል? 8% ነው ነው 8% ቆንጆ ነው የሚመስለው መጥፎ ነው የሚመስለው? አይ መጥፎ ነው። yes so ኢንሱሊን እየወሰድክ ነው? ስንት ነው የምትወስደው? ማታ 8 ጠዋት 14 ነው የምትወስደው። ስንት ጊዜ ነው ስኳሩን ካወቅክ? 7 ወር ነው። እንደውም ምን ተቀየረ ህይወት ላይ? ይሄን ፈጽሞ ያልጠበቀው ክፉ በሽታ አንተ ጋር ሲመጣ ምን ተቀየረ ህይወት ላይ? ንገረኝ። ስሜት ላይ፣ ኤነርጂ ላይ፣ ስለ ህይወት ያለህ እሳቤ እንደ ብዙ ነገራችን ይቀየራል። ማን ጠብቀው ነገር እኛ ጋር ሲመጣና ንገረኝ እስቲ ምን ተቀየረ አንተ ጋር? እንጃ ጎበዝ። ምን ስጋት አለ? አሁን ስለ ስኳር በሽታ በተለያየ ሚዲያ ትሰማለህ እና ምን ያደርገኛል የሚል ስጋት አለ? ስኳር ይጥለኛል። ጥሎ ያውቃል? አይ አያውቅም። ይጥለኛል ብለህ ትፈራለህ? ሌላስ? ከፍ ሲል ትንሽ ድንጋጤ አለብኝ። ትፈራለህ? ከፍ ሲል ትጨነቃለህ? ገባኝ። እንደው ከረዥም ጊዜ በኋላ ቅድም ነገርከኝ ስኳር መጥፎ ነው እንግዲህ ቁጥሩን አይተሃል አይደለ? 8 ቤት ነው 3 ወር አቨሬጅ። እሺ 5.6 እና ከዛ በታች መሆን ሲገባው 8 ነው አይደለ? ፋስቲንግ ስንት ይሆናል ዛሬ ቼክ አድርገሃል? ጠዋት ላይ 170 ነበር። 170 ጥሩ ነው መጥፎ ነው? መጥፎ ነው። ጎበዝ። ይሄንን ነው እንድትረዳ የምፈልገው። እሺ ቁልፉ ነገር ስኳር ብዙ ነገር ይጎዳል። ሰምተሃል አይደለ? ኩላሊት ይጎዳል ሲባል ሰምተሃል? እሺ አልሰማህም? አይን ይጎዳል ሲባል ሰምተሃል? አልሰማህም? ብዙ ነገር ነው የሰማኸው። ልክ ነኝ? ሰምቻለሁ። ያ ግን የስኳር በሽታ ስላለብህ አይደለም የሚመጣው። የሚያመጣው የስኳር ቁጥጥር ኖርማል ካልሆነ ነው። አሁን በደንብ እየተረዳ ነው አይደለ? እንበልና አንተና ጓደኛ በአንድ ቀን ስኳር ተገኘባችሁና መርፌ ጀመራችሁ። ታይፕ 1 ሆናችሁ መርፌ ተጀመረላችሁ። አንተ አሁን ከዚህ በኋላ በምናወራው መንገድ ስኳርህን እርግጥ አድርገህ ከጤነኛ ከመቶ በታች ጤነኛ ነው ስኳር እንደምታውቀው ስኳርህን ቀሪ ዘመንህን ከመቶ በታች አምጥተህ ትቀጥላለህ እንበል። አሁን በማውራህ ላይፍ ስታይል አመጋገብህን ትቀይራለህ፣ ኤክሰርሳይዝ ትቀይራለህ፣ ጡንቻ በጡንቻ ትሆናለህ። ትንሽ ኢንሱሊን ዶዝ ነው የምትወስደው። ኦኬ ስኳርህ ከመቶ በታች ነው። የ3 ወር አቨሬጅ ቀሪ ዘመንህን አሁን በማውራ መንገድ 5.2 አመጣን እንበል። ጓደኛ ግን ደንታ የለውም። እንጀራ ነው የሚበላው፣ ገብስ ዳቦ ነው የሚበላው፣ ከፈለገ ቢራ ይጠጣል፣ ስፖርት አይሰራም። ኦኬ ስኳሩ ከፈለገ 200 ነው 300 ነው። የስኳር ቁጥጥሩ ቅድም ልክ ያንተ እንደሆነው 8 እና 9 10 11 12 ነው። ከዚያ በላይ ነው እንበል ቀሪ ዘመኑ። ስታስበው የማን አይን የሚጎዳ ይመስላል?
የሱ ያንተ የሚገርም ነገር ሌላ ሶስተኛ ጓደኛ ሊጨምርልና ስኳር የሌለበት ያንተና ስኳር የሌለበት ጓደኛ አይን ለምን ነው የሚጎዳው? አንተ ከሱ የምትለየው ከሰውነት ውስጥ ማታመርተውን ኢንሱሊን መውሰድ ብቻ ነው። ከጤነኛ ጓደኛ የምትለየው ከዛ ውጪ አይን በስኳር አይጠፋም። ኩላሊቲ ፌል አያደርግም። ሃርት አታክ አይመታም። ስትሮክ አይመታም። ቀሪ ዘመንህን በጤና ጡንቻ በጡንቻ ሆነ ቤተሰብ መስጠት ጤናማ ህይወት መኖር ትችላለህ። ይህንን ነው ቀኑን በሙሉ ሳወራ የምውለው። እየገባ ነው በደንብ እንግዲህ ለዚህ ኮንፊውዝ እንዳላደረግ ይድም ስለሆነ በደንብ እየገባ ነው። የስ ሰመራይዝ ሳደርግልህ እስካሁን ያወራሁትን ይኸውልህ፣ ታይፕ 1 መሆንህን መቀየር አንችልም። እግዚአብሔር ሊቀይር ይችላል። እሱ በእኛ እጅ አይደለም። ኦኬ፣ እሱን አንተ መቀየር አትችልም። መቀየር በማትችለው ነገር ላይ ለምን ጊዜ ታባክናለህ? ብዙ መቀየር የምትችለው ነገር እያለ ከዚህ በኋላ ላውራ የምፈልገው በግልም እናወራለን። ምክንያቱም ታይፕ 1 በመሆኑ እኔም ለግልን ብቻ ሰምተህ ምግብን እንድትቀይር አልፈቅድልህም። ኦኬ፣ ምክንያቱም ይጎዳሃል። ግን ስትቀይር ስኳር ዝቅ ስለምን ወይ ከሐኪም ጋር እየተነጋገርክ ነው የሚሆነው ወይ ደግሞ እና እንጆይ ስታደርግ ራሳችን ጋር እናደርጋለን። ስለዚህ መቀየር የምትችለው ላይ ምክንያቱም ብዙ መቀየር እንደምችል ተምረሃል። አሁን ምግብን ስትቀይር፣ ኤክሰርሳይዝ ስትቀይር፣ ቅድም እንዳልኩ ምንም ስኳር ካሌለበት ጓደኛ አንጻር ቀሪ ረዥም ጤናማ እድሜ ትኖራለህ ብያለሁ። ይሄ ገብቷል እና እሱ ላይ ፎከስ ለማድረግ ቃል ግባ። ቃል የምትገባው ደግሞ አማራጭ የለም። አማራጭ የቅድሙ ጓደኛ ከሆነ ይሄ ራሱን የማይጠብቀው ብዬ ነገርኩህ ምሳሌ አይነት ጓደኛ ሆነ ቀሪ ዘመን ቅድም እንዳልኩ ጥሩ ስለማይሆን ይሄኛው አማራጭ ነውና እስኪ ዛሬ ምግብህን ምን በላ ዛሬ? ጠዋት 4